መርሃባ በዛሬ ቪዲዮአችን ደግሞ እስቲ በአብዛኞቻችሁ ጥቆማ ጥያቄ መሰረት የቤተሰብ አባላት ስያሜዎችን በአረብኛ ቋንቋ ምን ተብለው እንደሚጠሩ ለናንተ በሚረዳ መልኩ መርጠን ይዘንላችሁ መተናል። ሰላም ውድ የቻናላችን ቤተሰቦች፣ ይህ አረብኛ በቀላሉ የምንማርበት አረብኛ እንማር የተሰኘ የዩቲዩብ ቻናላችን ነው። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ እንድትጀምሩት ስንል በአክብሮት እየጋበዝኩ ቀጥታ ወደ ቪዲዮ። በዚህ ቪዲዮ በአረብኛ ቋንቋ ቤተሰባችንን ምን ብለን መጥራትና ማስረዳት እንደምንችል የምናስተምራችሁ ሲሆን እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ ስንል ጥሬን አስተላልፋለሁ። የመጀመሪያው ቤተሰብ ነው። በአረብኛ ቋንቋ ደግሞ አይላ ትላላችሁ። እዚህ ጋር ቤተሰቤ ለማለት አይለቲ ማለት ይቻላል። አይለቲ ቤተሰቤ እያልን ነው ማለት ነው። ቤተሰብ አይላ ሲሆን ቤተሰቤ ለማለት ደግሞ አይለቲ ትላላችሁ ማለት ነው። ዘመድ በአረብኛ ፍቺው አህሌ። አባት አብ አባቴ ለማለት ስትፈልጉ ደግሞ አቦይ ትላላችሁ። አቦይ ወይንም ደግሞ በአንዳንድ የአረብ አገሮች ላይ አቢ የሚሉም አሉ። አቤ እናት እዚህ ጋር እናቴ ለማለት ኡሚ እንላለን ማለት ነው። ኡሚ ወላጅ ዋሊድ ወላጅ አባት ዋሊዳ። እዚህ ጋር አንድ ነገር ላስረዳችሁ። በአንዳንድ ቤቶች ላይ ትክክለኛ ወላጅ አባትና እንዲሁም ደግሞ ያሳደጋቸው አባት ያላቸው ሰዎች አሉ። ስለዚህ እሱን ልዩነት ለመፍጠር ያክል ነው አባት አብ ስንል ወላጅ አባት ደግሞ ዋሊዳ ብለን የከፋፈልነው ማለት ነው። ስለዚህ ይህንን ነገር ከግምት ውስጥ አስገቡ። በትክክል የወለደን አባት ወላጅ አባት ስንል ያሳደገን ደግሞ አባት ብለን እንጠራለን ማለት ነው በአረብኛው። ወላጅ እናት ዋሊደቲ። ወንድ ልጅ ወለድ። እዚህ ጋር ወንድ ልጅ ለማለት ወለዲ እንላለን ማለት ነው። ወለዲ። ሴት ልጅ ቢንት እንላለን በአረብኛው። ቢንት። ሴት ልጄ ብለን ለመናገር ደግሞ ቤንቴ እንላለን ማለት ነው። ቤንቴ። ወንድም በአረብኛው አኽ። እዚህ ጋር ወንድሜ ለማለት አኹይ እንላለን ማለት ነው። አኹይ። ወይንም ደግሞ በአንዳንድ የአረብ ሀገራት ላይ አኺ የሚሉም አሉ። አኺ። እህት በአረብኛው ኦክት
ኦክት። ስለዚህ እህቴ ለማለት ኦክቲ እንላለን ማለት ነው። ኦክቲ። የወንድም ልጅ በአረብኛው ወለድል አኽ። ወለድል አኽ። እዚህ ጋር ወለድል የሚለው ወንድ ልጅ ብለናል። ስለዚህ የወንድም ወንድ ልጅ ወለድል አኽ እንላለን ማለት ነው። የወንድም ሴት ልጅ ቢንትል አኽ። ቢንትል አኽ። እዚህ ጋር ቢንትል ማለት ሴት ልጅ ብለናል። እዚህ ጋር አንድ ቲፕ ልስጣችሁ። እንደ አማርኛ ፍቺው የወንድሜ ልጅ ወይንም ደግሞ የእህቴ ልጅ ብለን በአንድ ላይ የምንሰጠው ስያሜ በአረብኛ ላይ ፈጽሞ አይሰራም። የወንድም ልጅ ወንድ ከሆነ ለብቻው ወለድል አኽ ስንል፣ ሴት ልጅ ደግሞ ከሆነች የወንድማችን ልጅ ቢንትል አኽ ብለን እንለያያቸዋለን ማለት ነው። የእህት ወንድ ልጅ በአረብኛ ፍቺው ወለድል ኦኽት። ወለድል ኦኽት። የእህት ሴት ልጅ ደግሞ በአረብኛው ቢንትል ኦኽት እንላለን ማለት ነው። ቢንትል ኦኽት። እስቲ ደግሞ የአጎት ስያሜዎችን በሁለት ከፍለን እንመልከት። በአባታችን በኩል ያለ አጎትና የእናታችን ወንድም ወይም አጎት ምን ብለን እንደምንጠራ አብረን እንመልከት። የአባት ወንድም ወይንም ደግሞ አጎት አም እንለዋለን በአረብኛው አም። ስለዚህ አጎቴ ለማለት በአባታችሁ በኩል ያለ አጎታችሁን አሜ ትላላችሁ ማለት ነው። አሜ። በእናታችሁ በኩል ያለ አጎትነት ደግሞ ወይንም ደግሞ የእናት ወንድም በአረብኛው ካል እንለዋለን። ካል። ስለዚህ አጎቴ ለማለት በእናታችሁ በኩል ያለውን ካሊ ትላላችሁ ማለት ነው። ካሊ። እስኪ እንመለስና የአጎታችሁ ወንድ ልጅ ለናንተ በአረብኛው ወለድል አም ትሉታላችሁ። በአባታችሁ በኩል ያለው የአጎታችሁ ወንድ ልጅ ወለድል አም እንለዋለን ማለት ነው። እዚህ ጋር ወለድል ማለት ወንድ ልጅ ብለናል። አም የሚለው ቃል ደግሞ በአባታችን በኩል ያለው አጎታችን ነው ማለት ነው። አም። የአጎታችሁ ሴት ልጅ በአረብኛው ቢንትል አም። ቢንትል አም። በአባታችሁ በኩል ያለች ያጎታችሁ ሴት ልጅ ቢንትል አም እንላታለን። እስቲ ደግሞ በእናታችን በኩል ያለ አጎታችን ወንድ ልጅ በአረብኛው ወለድል ኻል እንለዋለን ማለት ነው። ወለድል ኻል። እዚህ ጋር ወለድል የሚለው ወንድ ልጅ ብለናል። ኻል የሚለው ቃል ደግሞ የእናታችን ወንድም ወይንም ደግሞ አጎታችን ነው። ኻል። የአጎታችን ሴት ልጅ ወይንም ደግሞ በእናታችን በኩል ያለው አጎታችን ሴት ልጅ በአረብኛ ፍቺው ቢንትል ኻል። ቢንትል ኻል። ቢንትል የሚለው ቃል ሴት ልጅ ብለናል። ኻል የሚለው ደግሞ የእናታችን ወንድም ነው፣ አጎታችን ማለት ነው። እስኪ ደግሞ ስለ አክስት በሁለት መልኩ እንደ አጎት ከፋፍለን እንመልከት። በአባታችን በኩል ያለች እህቱ ወይም አክስታችን እና የእናታችን እህት ወይም አክስታችን
በአረብኛ ምን ብለን እንደምናወራ እንመልከት። የአባታችን እህት ወይም አክስታችን በአረብኛው አማ እንላታለን። አማ። ስለዚህ አክስቴ ለማለት በአባታችን በኩል ያለችውን አመቲ እንላታለን ማለት ነው። አመቲ። በእናታችን በኩል ያለች አክስታችን ደግሞ በአረብኛ ፍቺው ኻላ እንላታለን። ኻላ የእናታችን እህት ወይም አክስታችን ማለት ነው። ኻላ። አንዳንዴ በቤሩት አምቶ ይሉታል። አምቶ። ስለዚህ አክስቴ ለማለት በእናታችን በኩል ያለችውን በአረብኛው ኻለቲ እንላታለን ማለት ነው። ኻለቲ። እስቲ እንደቀደሙ ልጆቻቸውንም ከፋፍለን እንመልከት። በአባታችን በኩል ያለው የአክስታችን ወንድ ልጅ ወለድል አማ እንለዋለን። ወለድል አማ። እዚህ ጋር ወለደል ማለት ወንድ ልጅ ብለናል። አማ የሚለው ደግሞ የአባታችን እህት አክስታችን ማለት ነው። የአክስታችን ሴት ልጅ በአረብኛ ፍቺው ቢንተል አማ። ቢንተል አማ። በአባታችን በኩል ያለች አክስታችን ሴት ልጅ ቢንተል አማ እንላታለን ማለት ነው። የእናታችን እህት ወይም አክስታችን ወንድ ልጅ ወለድል ኻላ እንለዋለን። ወለድል ኻላ የአክስታችን ልጅ ማለት ነው። በእናታችን በኩል ያለ ወንድ ልጅ። የአክስታችን ሴት ልጅ በአረብኛ ፍቺው ቢንተል ኻላ። ቢንተል ኻላ የእናታችን እህት ልጅ ወይም የአክስታችን ሴት ልጅ ቢንተል ኻላ እንላታለን ማለት ነው። ባል በአረብኛው ዘውጅ። ዘውጅ። ስለዚህ ባሌ ለማለት ስትፈልጉ በአረብኛ ዘውጂ ትላላችሁ ማለት ነው። ዘውጂ። ሚስት በአረብኛ ፍቺው ዘውጃ። ዘውጃ። ስለዚህ ሚስቴ ለማለት በአረብኛው ዘውጀቲ እንላለን ማለት ነው። ዘውጀቲ። እስኪ ደግሞ ስለ አያት እንመልከት በአረብኛ ምን እንደሚባል። ወንድ አያት በአረብኛው ጀድ። ጀድ። ወይንም ደግሞ በአንዳንድ አረብ ክፍሎች ላይ ጅዶ የሚሉም አሉ። ጅዶ። በቤሩት ጅዶ ይሉታል። ሴት አያት በአረብኛው ጅዳ። ጅዳ። ወይንም ደግሞ በአንዳንድ የአረብ ሀገራት ላይ ማለትም በቤሩት ቴታ ይላሉ። ቴታ። እዚህ ጋር አንድ ቲፕ ልጨምርላችሁ። ጎረቤት በአረብኛው ጅራን እንለዋለን። ጅራን ጎረቤት እያልን ነው ማለት ነው። ሽማግሌ በአረብኛ ፍቺው አጁዝ እንለዋለን። አጁዝ ሽማግሌ እያልን ነው ማለት ነው በአረብኛው። ስለዚህ አሮጊት በአረብኛው አጁዛ ይሆናል ማለት ነው። አጁዛ። ታዲያ ስድቡን አይደለም የአረብኛ ፍቺውን ነው። አጁዛ አሮጊት እያልን ነው ማለት ነው። አጁዛ።
እንግዲህ በዛሬ ቪዲዮ እንደተማራችሁና እንደተጠቀማችሁ ተስፋ እናደርጋለን። በቀጣይ ይዘንላችሁ እንድመጣ የምትፈልጉትን ማንኛውም የአረብኛ ቃላት በኮሜንት ሴክሽናችን ላይ አስቀምጡልን። አብራችሁን ስለቆያችሁ ክብረት ይስጥልን።